ጦርነት ይሉት ክፋት አይታ አታውቅም። ብጥብጥና ተካራን ከሰማች ዘመናት አስቆጠረች። ዓለም በማያልቅ ጦርነት ሲናጥ ራሷን አስከብራ ጽድት ብላ መኖር ልማዷ ነው። የስደተኞች እናት ይሏታል። የማይመኛት የማያውቃት የለም። ደግሞም የናጠጠች ሀብታም ናት፣ አንድም የማይጎላት። ከትንሹ ውሃ እስከ ነዳጅ፣ ወርቅ በሉት ዳይመንድ፣ ለወደፊት 10 ትውልዶቿ የሚተርፍ ሀብት አምቃ ይዛለች። የዜጎቿን ደግነት በምን ይገለጻል? እዚህ መተን እስክናይ ድረስ በር ከፍቶ እንግዳም ማሳደር፣ ቤት ያፈራውን አቅርቦ መጋራት የኛ ብቻ ነበር የሚመስለን። አባይን ያላየ ነው ነገሩ። በዚህ ዘመን ጥራቱን የጠበቀ ሕክምናና ትምህርት ዘር፣ ቀለም፣ ሃይማኖት ሳይለይ ለሁሉም ያውም በነፃ በስፋት መዳረስ አለበት የሚል ማን ይገኛል? እሷ ግን ለምረጡኝ ቅስቀሳ ሳይሆን ከምር አድርገዋለች። የማይኖርባት የለም። ከዓለም ሀገራት ዜጋው እዚህ የሌለ አንድ ሀገር አይገኝም። ከ50 ሺህ በላይ የሚሆኑ ኢትዮጵያውያን ይኖሩባታል። በምታቀርበው የህይወት ጥራት፣ በምትሰጠው ነፃ ጥቅማ ጥቅም ዓለም ያንቺ ያርገኝ እያለ የሚጸልይላት ሀገር ናት። የሀገሪቱ ዜጋ ወይም ህጋዊ ቋሚ ነዋሪ ኖት? እንግዲያውስ እንኳን ደስ ያሉት። ላያምኑን ይችላሉ። ነገር ግን ከዚህ ቀጥለን የምንዘረዝራቸው ቅንጦቶች ሁሉ የእርሶ ናቸው። ልብ ያድርጉ። እነዚህ በጊዜና ሁኔታዎች ልዩነት ይኖራቸው ይሆናል እንጂ በመረጃ የተደገፉ ሀገሪቱ በነፃ የምታቀርባቸው በረከቶች ናቸው። አሁንም ልብ ያድርጉ። ህጋዊ ቋሚ ነዋሪ ወይም ዜጋ መሆን የግድ አለቦት። በዚህች ሀገር ሕክምና ነፃ ነው። ማንኛውም ዜጋ ወይም ቋሚ ነዋሪ የታመመ ቀን ወደ ሆስፒታል ሲሄድ ገንዘብ አምጣ አይባልም። ማንኛውንም አይነት ቀዶ ጥገና፣ የድንገተኛ አደጋ እርዳታ፣ ሆስፒታል መተኛትና የላብራቶሪ ምርመራዎች ቢኖሩበት ድንቡሎ አይጠየቅም። ከሱ የሚጠበቀው የመንግስት የጤና መድን መታወቂያውን ይዞ መገኘት ነው። ያኔ ከቀላል እስከ ከባድ ሕክምናውን ያለ ክፍያ ያገኛል። ወላጅ ኖት፣ ግን ደግሞ ሕይወት አዙሪት ሆናቦት ልጆትን በስርዓቱ ማሳደግ አቃቶት እንበል። አይጨነቁ። ዋናው የእርሶና የልጆት ጤና ነው። መኖሪያዎትን እዚህ አድርገው እንጂ መንግስት ልጆትን ለማሳደግ የሚሆን ወራዊ የገንዘብ ድጋፍ ያደርግሎታል። ለምሳሌ ልጆት ከ6 ዓመት በታች ከሆነ ወጪ ይበዛቦታልና መንግስት በየወሩ እስከ $680 ድጋፍ ያደርግሎታል። በየወሩ ከ78000 ብር በላይ አፈሱ ማለት ነው። ይህ ክፍያ እንደ ቤተሰቡ ገቢ ሊቀንስ ይችላል። ነገር ግን ዝቅተኛ ገቢ ላላቸው ሙሉ ይከፈላል። ልብ ያድርጉ። ልጆት ከኬጂ እስከ 12ኛ ክፍል በማንኛውም የመንግስት ትምህርት ቤት እስከ ተማረ ድረስ ሙሉ በሙሉ ነፃ ነው የሚሆነው። የዩኒቨርሲቲና ኮሌጅ ክፍያውም ቢሆን መንግስት ከፍተኛ ድጎማ ያደርጋል። ከሁሉም ይሄኛው ይገርማል። ሕጉ እንዲህ ይላል። አንድ ሰው ከሥራው ያለ ፍላጎቱ ቢቀነስ መንግስት ሰውየው ሌላ ሥራ እስኪያገኝ ድረስ ለተወሰኑ ወራት የደሞዙን 55 ከመቶ እየከፈለ ያኖረዋል። ሁሉም ወደሚጓጓላት ሀገር እንኳን በደህና መጡ። ቶሮንቶ፣ ካልጋሪ፣ ኦታዋና ቫንኩቨር እያልን ልንጨዋወት ካናዳ ገብተናል። ከ2 ሚሊዮን በላይ ሐይቅ ያላት የዓለማችንን ከ20 ከመቶ በላይ ንጹሕ የመጠጥ ውሃ ሀብት የያዘች በነዳጅ በወርቅና በዳይመንድ የተብነሸነሸች ሀገር። እዚች ሀገር ውስጥ ቁጥራቸው ከ50 ሺህ በላይ የሚሆኑ ኢትዮጵያውያን ይኖራሉ። ኑሮ እንዴት ይዟችኋል? ስራችሁስ ምንድነው? እያለን እንጠይቃቸዋለን። መረጃ ላይ ተመርኩዘን የሀገሪቱ ህጋዊ ነዋሪ ከሆኑ ሊያገኙት የሚችሉ ጥቅማ ጥቅሞችን እንነግሮታለን። በዛሬው ፕሮግራማችን ካናዳን ከላይ እስከ ታች እንጎበኛታለን። ይህንን ያውቃሉ? የኢትዮጵያ መንግስት የሰለጠኑ ሰራተኞችን ወደ ካናዳ በቅርቡ ለመላክ እቅድ ይዟል። ከጠቀሙት ወደ ካናዳ ከመሄዶት በፊት ሊያውቋቸው የሚገቡ አስገራሚ ህጎችንም ይዘናል። መልካም ቆይታ።